የጨረባ ምርጫ ለማድረግ መነሳት ሀገርንና ሕዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የሕዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። ዱላ ይዞ ትጥቅ ይዞ በመንደሩ እንትን የሚለውን የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት ነው። በቃ ጊዜው ጊዜ አዋጅ ነው። ከኢትዮጵያ ወዲህ ምንም ነገር የለም። ጊዜ መፍጀት የለበትም። በአጭር ጊዜ ውስጥ እኔ አሁን ዝርዝሩን አልናገርም። ይቻላል። ደንበኛ እቅድ ተደርጎ መመታት አለባቸው። ወራላ ወራፊት አላችሁ፣ እኛም አለን። አይዟችሁ። እዚህ ድረስ የመጣ ነው ለልጆቻችን ከዚህ በኋላ የክፉ ነገር ምሳሌ የማስፈራሪያ ማድረግ ያለብን እነሱ ነው። ከዚህ በፊት ልጆቻችንን እንዲህ ካደረክ ጭራቅ ይበላሃል ብለን ነበር ማስፈራራት። አሁን የጭራቅ ዘመን ማለፍ አለበት። እነሱ ይበሉሃል ብለን ነው መናገር ያለብን። ማስፈራሪያ ነው መሆን ያለባቸው። ሰው እንዳይደግመው እንደነሱ አይነት ሰው ዳግም እንዳይፈጠር እዚች ሀገር እንዳይታሰብ ከመዋቅራዊ ቦታቸው ብቻ አይደለም ማስወገድ ያለብን፣ ከሰው ህሊና ከሰው ልቦና ውስጥ ከታሪክ መዝገብ ውስጥ ነው ተፈቀው መጥፋት ያለባቸው። ምናልባት ስለነሱ የሚያጠና ሰው ወደፊት መሬት ቆፍሮ ያገኝ እንጂ ምንም አይነት ነገር እንዳያገኝ ነው ማድረግ። ይሄን ካደረግን ነው ይሄንን ወደ በረከት መቀየር ከሆነ ጁንታ የሚል ቅጽል እየሰጠን ነው። የኛ የተዛባ አካሄድ ነው። እዚህ ሰፈር የነበሩ ህፃናት የ5 ዓመት 6 ዓመት ልጅ ነው መሰለኝ ጁንታ ቀበርን ብለው ከአንገት በታች ባሸዋ ቀብረውት ነው የመጡት። ይሄ የኛ የሰራነው ትልቁ ስህተት ነው። አሁን አስገድዶ መድፈር 2 ሰው ነበረ መጀመሪያ እዚህ በዛ አልማር ብለው ግን አሁንም እንደገና ተፈጠረ። በጣም የሚያስጠላው አሁን የውንብድና ተግባር ነው። ዘረፋ ይባላል ግን ውንብድና ነው። ከማህበረሰቡ የምንለየው እነሱን ልንጠብቅ ነው ኃላፊነት የተሰጠን ሚሊተሪ የለበሰ። እኛ ግን እነሱን ልንጠብቅ ቀርቶ እያስፈራራን እየቀማናቸው ነው። እስካሁን ድረስ እስከ ትናንትና ቀን ድረስ ሰራዊታችን ዘረፋ ላይ ብራው 200 ብር ልጁን ደብድበው 200 ብር ተቀበሉት። ኪስ ውስጥ ጤፍና ስንዴ የሚሰርቅ አለ። አሁን ግን የተገቡ መኪናዎች ልናስረክባቸው ስንል ከጠቅላይ ሚኒስትሩ ደብዳቤ ደረሰን። ማንም መኪና ማንም እንዳይወስደው ባለበት መዝግባቸው ተብሎ ተመዝግበው ሄደዋል። ማመለስ አንችልም። መከላከያ እስቲመርተው ተስመኛ መከላከያ ነው የምንለው። ጠቅላይ ሚኒስትሩ ይዟቸዋል። ህወሓት ስርዓት ህወሓት ናይ ሓለፍቲ ህወሓት እምበር ንዕና ህዝቢ ትግራይ ክንድምስስ ወይ ክስተነጥፍ ኢልና ተመገስና ኣይኮናን። ነዚህና ነጥፍ ተመገስና ስርዓት አካይዳው ህወሓት እንቀጣይ ማለት ካልእ እዛ ኣብዚ ቀርኒ አፍሪካ ሰላም ሰፊኑ ዘሎ ድማ ጣዕም ሕጉሳት ኢና ገና ሕጂውን ክቕፅል እዩ። እቲ ሰላም ዝኸይ ዘለካ ናብ ልምዓትና ፍቅርና ብሓበራዊ ጎስጋስ እምበር በበይኑ ትኸደሉ ተወጂላ ትኸደሉ ኣብነት የለን። ጅኻ ናይ ሰላም ቃል ጣዕሚ ሕጉሳት ኢና ማለት እዩ። ምስ ፌደራል ምስ ህዝቢ ምስ ሰራዊት ናይ ኢትዮጵያ ሃገርና ሰራሕናዮ ልክዕ እቲ ዘሎ እተን ሰላም እቲ ሃገር ሰላም ክረክብ ፍቅሪ እቲ ህዝቢ ተረጋጊኡ ስርሑ ክሰርሕ እንተኮይኑ መጀመርታ እቲ ምሳኻ ዘሎ ፀላኢኻ ክፀሪ ክኽእል ኣለዎ። ልክዕ ኣንሕና ፅሪና ነታ ትበሃል ዘላ ጉጅለ ህወሓት ኣንሕና ንቤንና ኣፅሪና ኢትዮጵያ ሰላም ተዘይረኺባ ንዓና ጥቕሚ ዘለዎ ሳይኮነን ልክዕ ከምዛ ዝተባሃለትካ ምስ ፌደራል ሓቢርና ምስራሕና ዓዊትና እምበር ኣይክሰርናን ማለት እዩ። ከምዚ ቁንጫል እዮም ሓለፍትን ናቶም ሰዓትን ደኣምበር ህዝቢ ኣይኮኑን ወይ ከምዚ መንግስቲ ሳይኮኑን። ሳልሰይቲ ከዓ እዚ ኣብ መላእ ኣፍሪቃ እዚ ዝተገበረ ኩነታት እዚ ንሃገርና ጥራይ ኣይኮነን ሰላም ዘስፍን ንመላእ ኣፍሪቃ ሰላሙን ከስፍን እዩ። ምንታይ ንዓና ኣንሕና ሰላም ሰፊና ተኻሊእ ሰባት ተዘይሰፊኑ ከምዛ ክብላ ፀናሕኩ ጥቕሚ ዘለዎ ኣይኮነን። ስለዚ እዚ ኣብ ኣፍሪቃ ሰፊኑ ዘሎ ሰላም ቃል ብጣዕሚ ይፅቡቅ ኢንሻአላህ ቀጻልነት ኣለዎ። ዝተፈላለየ ልምዓት ይኹን ወፍርታት ክንብገስ ተኮይናስ ሰላም ዘይብሉ
لمعك بتجس أيكني ويوفرخ جبر أيكني كم حوادث ولا نزا هاجرنا ممكن خالنا وكيرنا هنا حوحاتنا يرتع كتقع وي كباسة جوايت عم تبجسوا تقرأت في ناس أحد ليت ساس مرة ناوتينا يمكن نيرو نحنا ندوبنا حالنا نهاجرنا كم على نالكي كم تزورسنا تم جغانو أبواتنا أدينا نتوم زورسنا نعمس على نالكم أجوهم إن نهاجرنا حالنا روي حاسود نعمتهم كله وي نا باساجهم كله نموتهم نيرنا نناقفهم نيرنا اسهم تحشنا كاب نحنا سراوي تاريخنا هنا ابزو غزي زنبورس نيمنا وانا مخنياتو نحنا هنا نناقفهم زلنا سلامتاي نحزب ኤርትራ بخمي غيرهم تحانغولم يسرقوم دقنا خمس غوبلو نمبال وي اب ماس ميديا نخالوت هاغرات كمز غير ኤርትራ تباساچونا لا غدنيم فهم غيرهم كزرغو نحنا قلنا سلازي قبرنا وي سلازي وعنا يجن إذا أحملنا معنا. The young mother was trying to get food home to her children. Instead, she says soldiers pulled her off a minibus in Ethiopia's northern Tigray region and began 11 days of horrific abuse. There were 23 soldiers in that desert to my surprise. All 23 have raped a single woman. Me. When I screamed, they would suffocate me. After days of rapes and beatings, she describes how the soldiers tied her up, shoved items inside her, and left her in the bush. In a Tigray hospital, her doctor, George Girme, lays out objects that were removed from the 27-year-old's vagina. Remove the equipment, like nail, stone, and plastic, and some cotton, and heavy bleeding at this time. The woman is among hundreds who have reported sexual violence since fighting broke out in the mountainous northern region. I have spent a month in this hospital. I'm receiving treatment. My legs do not move, they're broken. My back is also broken, let alone moving. I can't even get up. I cannot control my urine. There is a mix of urine and blood coming out of me. The enemy has destroyed my life. كم حزب ኤርትራ መጠን كم ተዳናጋጽቲ ኢና ንሕና كم እቲ ዘዕበየና ሰረት ካንሲ ንህዝቢ ንዝኾነ ህዝቢ ሲ ተሓልየሉ ወይ ከመይ ጌርካ ካትካና ሆኖ ኢና ንፈልጥ ከምዚ ግፍዒ ገረግን ኣናህና ኣይኮነን ባህልና እውን ኣይኮነን እዚ ሩኢ ሓሶት እዩ ምዕማፅ ምሳና ነይሮም ብፅወትና ደቂ ተባዕትዮ ሲ ከመይ ጌሮም ካና ሆኖ ነይሮም ወይ ከመይ ጌሮም ነቲ ህዝቢ ኣልዎ ነይሮም ሲ ንሕና ኢና ንሪኦ ነርና ንሶም ከዓ ነቲ ንኣሎም ዝነበርና ህዝቦም ስለ ዝእለ ዝነበረ ህዝቦም ኣብ መግቢ ማይን ስለ ዝረክብ ነበረ ማዕረና እዮም ምሳና ዝቕሎም ነይሮም እቲ ጠሜም ፀኒሖምና ንቕልቦም ነርና ነብልዖም ነርና ህዝቢ ኤርትራ ግን ዝገይረ ኣይብልኒ ታሪኩ ዝኾነ ነገር ክፈልጥ ምሽ ገይረ ባህላይስ ኣይኮነን ከምኡ ስለ ዝኾነ ግድን እዮም እቲ ፅቡቅ ዝገበርናዮ ግድን እዮም ኣብ ሕማቕ ገምጢሎም ክነብሩ ሓደ ነገርካ ከምዚ ሓደ ሰብ ብሓደ ወገን ክሕምቐካ ወይ ከዓ ንዓኻ ከውድቐካ እንተዘይኪኢሉ ከመይ ገይሩ ኣንጻር ናትካ ተላዒሉ ናትካ ካት በፂሕካ ያለኻ ንታሕቲ የወርደካ ጥራይ ክሓስብ ዝኽእል እቲ ዝነበረ ፀለምኻ ከምዚ ክትብሎ ፀንሐት ኣንጻርና ዝዓለመ ወይ ከዓ ከመይ ገይሩ ነቲ ህዝቢ ናባና ናብቲ ናህና ወይ ከዓ ናብቲ ናህና ኣካይዳ ንኸይኣቱ ዝግበር ዝነበረ ነገራት ኮይኑ ይስማዓና የትኛው መንደር ወታደር ሲሄድ ምንም ጠላት አያይም ህዝብ ነው የሚያየው እዛ የገባው ወታደር ቁጥሩ ያነሰ ከሆነ በአህዱ ውስንነት ያነሰ ከሆነ ምንም ጠላት የለም ብሎ አልፎ ሳይጨርስ ከጀርባው በርከት ያሉ ሰዎች ወረውት በክላሽም በገጀራም ይጨፈጨፉታል ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን በምርጫው የጥሞና ጊዜ እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን ይወሰን